ሰላም ውድ ቤተሰቦቼ እንደምን አደራችሁ። ኢትዮ ኮደርስ የኮርስ ምዝገባ እያስቸገራችሁ እንደሆነ እየገለጻችሁልኝ ትገኛላችሁ እና ችግሩ ምንድነው የሚለውን ነገር ለማየት ሞክሬያለሁ። እንግዲህ ቼክ በማድረግበት ሰዓት በተለይ ስፔሻሊ የኢትዮጵያ ዌብሳይት አስቸጋሪ መሆኑን ተገንዝቤያለሁኝ። እ አገናኙ ማለት ነው ኢትዮ ኮደርስ ዶት ኢቲ የሚለው አገናኝ አስቸጋሪ እንደሆነ ለማየት ሞክሬያለሁኝ። በተለይ ለመክፈት በሞባይል በጣም እጅግ ሊያስቸግር ይችላል። ጠንካራ ኮኔክሽን ሊፈልግ ይችላል። እነዚህን 4 ኮርሶች ለመመዝገብ ኢንሮል የሚሉት አንዳንድ ጊዜ ነጭ የሚሆንበት ሁኔታ አይቻለሁኝ። ስፔሻሊ ደግሞ በኮርስ የምንሄድ ከሆነ ደግሞ እሱ ረጅም ጊዜ የሚፈጅና ሬስፖንድ ሁሉ ላያደርግ ይችላል እና ይህን ችግር ለማለፍ በርካታ መንገዶችን መከተል እንችላለን። አንደኛ የሚሰራላችሁ ከሆነ ይሄኛውን ሊንክ ኮፒ እያደረጉ ማስቀመጥ ይቻላል ለሌላ ጊዜ ለመግባት። እሱን ሊንክ ቀጥታ ኮሜንት ሴክሽን ላይ አስቀምጥላችኋለሁኝ። ነገር ግን አንድ ጊዜ ከተመዘገባችሁ ግዴታ እዚህ ዌብሳይት ላይ መምጣት አይጠበቅባችሁም። ለእያንዳንዱ የኮርስ ምዝገባ እዚህ መምጣት አይጠበቅባችሁም። እዚሁ ዩዳሲቲ ላይ ሆናችሁ የኮርስ መዝገባችሁ ማድረግ ትችላላችሁ። ስለዚህ ለምሳሌ እንደምታዩት እዚህ ጋር አንድ ኮርስ ምዝገባ ተከናውኗል። ተጨማሪ ኮርሶችን ይሄንኛውን ኮርስ ከጨረስኩ በኋላ ተጨማሪ ኮርስ ለመውሰድ ከፈለኩኝ እዛኛው የኢትዮጵያ ዌብሳይት ላይ መሄድ ግዴታ አይደለም። ምክንያቱም አንድ ጊዜ ከኢትዮጵያ መሆኔን ያኛው ዌብሳይት ነግሮታል፣ ተመዝግቤያለሁኝ። ለዛም እዚች ጋር ያለችው ይቺ ነጯ አርማዎቹ የስፖንሰሮቻችን ሎጎ አለች እዚህ ጋር። ይቺ ከሌለች ብዙ ጊዜ የኮርስ ምዝገባ ማድረግ አትችሉም። ይቺ ከሌለች እያንዳንዱ የዩዳሲቲ ኮርስ የኮርስ ክፍያ ይጠይቃችኋል። ስለዚህ ይቺ መኖሯን እናንተ ኮርስ እንትናችሁ ላይ ዩዳሲቲ ዌብሳይት ላይ እንደገባችሁ መጀመሪያ ይቺን ቼክ አድርጉ። ይቺ ከሌለች የግዴታ ያኛው የኢትዮጵያ ዌብሳይት አገናኙ ያስፈልጋቸዋል ማለት ነው። እሱን ደግሞ ሊንክ ኮሜንት ላይ ካስቸገራችሁ ኮሜንት ላይ ሊንክ አስቀምጥላችኋለሁ። በዛ ሊንክ መግባት ትችላላችሁ። ዞሮ ግን ይችኛዋን ቼክ ማድረግ አለባችሁ ማለት ነው። ይቺ ከሌለች ስፖንሰሮቻችሁ ከሌለች ከኢትዮጵያ መሆናችሁን ስላላወቀ ይሄኛ ዌብሳይት እነዛ ለእኛ ሴሌክት የተደረጉ 4 ኮርሶች አይመጡላችሁም። ፕላስ እያንዳንዱ ኮርስ ክፍያ ይጠይቃል። ስለዚህ ምን እንደማድረግ የምትችሉት እዚህ ጋር አሁን ይሄ ዳሽቦርድ ላይ ነው ያለሁት። የኮርስ ምዝገባ ተጨማሪ ማድረግ ከፈለኩ ካታሎግ የሚለውን ክሊክ አደርጋለሁኝ። በሞባይል ከሆነ እዛ አካባቢ ላይ የሶስት ሰረዝ ምልክቱ የሜኑ ምልክት አለ። እሱን ክሊክ ስታደርጉት ካታሎግ የሚል ኦፕሽን ታገኛላችሁ። አሁን ይሄኛው በላፕቶፕ ስለሆነ ሁሉንም በትኗቸዋል። ስለዚህ እናንተ ጋር እዚች ጋር 90 ዲግሪ ስልካችሁ ላይ የሜኑ ምልክት አለ። እሱን 3 ሰረዝ ክሊክ ስታደርጉት ወደታች ይወርድላችኋል። እዛ ላይ ካታሎግ የሚል ታገኛላችሁ ማለት ነው። ካታሎግን ክሊክ አደርጋለሁ። አሁን ካታሎግን ክሊክ እያደረግኩ ነው። ሎድ በማድረግ ላይ ይገኛል። እየከፈተልኝ ነው የሚገኘው። ከኢትዮጵያ መሆናችሁን ካላወቀ ቅድም እንዳልኳችሁ ይችኛዋ አርማ ከሌለች እዚህ ጋር የመጡ ኮርሶች ጭራሽ እናንተ የማታውቋቸው ሌሎች ኮርሶች ናቸው። ስለዚህ ከኢትዮጵያ ከሆናችሁ ግን እነዚህን ስፔሲፊክ 4 ኮርሶች ብቻ ነው የሚያመጣልን። ከነዚህ አሁን ለምሳሌ ግሎባል ቻፕተርስ ኢትዮጵያ ኤንድሮይድ ፈንዳመንታልስ የሚለውን ኮርስ ተመዝግቤያለሁኝ። ኢንሮልድ እያለኝ ነው። በተጨማሪም ኤአይ ፈንዳመንታልስ የሚለውን ኮርስ ኢንሮልድ አድርጌያለሁ፣ ግን ፐርሰንቱ 00 ነው። ምንም አልተማርኩትም። ያው ለእናንተ ዲሞ ስለሰራሁበት ነው ይሄኛውንም። ስለዚህ 2 ኮርሶች ይቀሩኛል። እዚሁ ላይ ያለውኝ እዛኛው ዌብሳይት ሳልሄድ አፕላይ ፎር አክሰስ የሚለውን እጫናለሁ። እንደምታዩት የምዝገባ ፎርሙን ሊያመጣልኝ ሎድ እያደረገ ነው ያለው። አፕላይ ቱ ቢግን የሚለውን ክሊክ አደርጋለሁኝ። ከዛ ስታርት አፕሊኬሽንስ እያለኝ ነው። እሱን ኢትዮጵያ ነኝ፣ አዲስ አበባ እድሜ ሴሌክት አደርጋለሁኝ። ስልክ ቁጥር እናንተ የራሳችሁን ትሞታላችሁ። ይሄኛው ኦፕሽናል ነው፣ ካስፈለገ ትሞታላችሁ። እነዚህ ቀይ ኮከብ ያለባቸው ግዴታ ናቸው፣ ኦፕሽናል አይታለፉም። ፕሮፌሽናል ኤክስፒሪየንስ ምንድን ነው? ይሄን ሪዝን ነው እያለኝ ያለው ከየት ሰማህ የሚለውን ነገር ከፌስቡክ ወር ከምን። ከዛ መጨረሻ ላይ ቼክ ቦክሷ ያው እቺ ቼክ ቦክስ አይደለችም፣ ግዴታ ናት። እቺ ማለፍ አይቻልም። እቺኛዋን ክሊክ አድርጌ የስ ኮንፊርም በተለያዩ የዩዳሲቲ ተርሞችን
ተስማምቻለሁ እንደማለት ነው። ከዛ ኮንፊርም አደርጋለሁ። ከዛ አፕሊኬሽንህ አክሴፕት ተደርጓል። በጣም እናመሰግናለን እዚህ ፕሮግራም ላይ ስለመጣ። አፕሊኬሽንህ አክሴፕት አድርገንሃል፣ መማር ትችላለህ እያለኝ ነው። ስታርት ለርኒንግ ናው፣ አሁን መማር ትችላለህ እያለኝ ነው። መጀመር አሁን ኮርሱን ለመጀመር እዚህ ያመጣሁ ማለት ነው። ብዙ ጊዜ አሁን የምትደናገሩት ቀጥታ ይሄኛው ቦክስ የፈተናው ማጠቃለያ የኮርሱ ማጠቃለያ ፈተና ነው ማለት እዚህ ውስጥ ያሉ ኮርሶችን፣ ቪዲዮዎችን፣ ቴክስቶችን፣ አጠቃላይ ነገሮችን ከተረዳም በኋላ የምንፈተነው ፈተና ነው። ይሄኛው ብዙ ጊዜ ፎቶግራፊ የመሰላችሁ ፓስት ታደርጉትና ፈተናውን ትፈተናላችሁ። በቃ ኮርሱን ሳትማሩት ሰርቲፊኬት ይዛላችሁ። አሁን ዴድላይን ኦክቶበር 4 ነው። የዚህ ዴድላይን እያለኝ ነው። ምን ማለት ነው? 4 ሳምንት አይደል አንድ ኮርስ የሚፈቀደው በዚህ ህግ። 4 ሳምንት ካለፈው እኮ መፈተን አትችሉም ደግማችሁ። ስለዚህ ይሄኛው የኮርስ ማጠቃለያ ፈተና ነው፣ ሪኳየርድ አሰስመንት ነው። ይሄኛው እዚህ ውስጥ ያለው ፈተናው ኦፕሽናል ነው። ስለዚህ ኮርሶች ያሉት የት ነው? እዚህ ቦክስ ላይ። ሞባይል ከሆናችሁ ከላይ ነው የሚቀመጠው። ይሄኛው ከላይ ይሄኛው ከስር ነው የሚቀመጠው ሞባይል ላይ። አሁን ይሄ የኔ ዴስክቶፕ ቪው ስለሆነ ነው። ዳታ ሳይንስ ፈንዳመንታልስ የሚለውን ቦክስ ክሊክ ሳደርገው ሙሉ የኮርስ ቪዲዮዎቹ፣ ቴክስቶቹ ያሉት እዚህ ጋር ነው። እያያችሁት ነው አይደለ? ሙሉ የኮርስ እንደዚሁም የዚህኛው የናኖ ዲግሪ ሰርቲፊኬት ደግሞ እዚህ ውስጥ ነው ያለው። ይሄኛ የምታገኙት እዚህ ጋር ያለውን ሰርቲፊኬት የምታገኙት ሙሉ ይሄም እዚህ ጋር ያሉት አራት የኮርስ እንትኖች 5 የኮርስ ኮንተንቶች 100% ሲጠናቀቁ ይሄኛው ሰርቲፊኬት ያለምንም ፈተና ራሱ እንትን ያደርግላል ይሰጣቸዋል ማለት ነው። ይሰጣቸዋል። ስለዚህ ወደዛኛው ፈተና መሄድ ስፈልጉ ደግሞ ፓርት ኦፍ ግሎባል ቻፕተርስ መፈተን ስፈልጉ ይሄኛው ሊንክ አለ። እሱን ሊንክ ተጭናችሁ በመሄድ ይችኛዋን አሰስመንት ዋና ማጠቃለያ አሰስመንቱን ዋና የኮርሱን ፈተና ፈተናችሁ ሰርቲፊኬት የስፖንሰሮቻችሁ ሎጎ ያለውን ሰርቲፊኬት መውሰድ የምትችሉ መሆኑን ለማሳወቅ እወዳለሁኝ። ይህ ቪዲዮ ለሌሎች እንዲደርስ ሼር አድርጉልኝ። አካውንቱን ፎሎ ማድረግን አትርሱ። ለማንኛውም ጥያቄ በቴሌግራም በዋትሳፕ እና እንደዚሁም በቻት በዚሁ በፌስቡክ ሜሴጅ ላይ ልትልኩልኝ ትችላላችሁ። ስለምታደርጉልኝ ድጋፍ ሁሉ ከልብ አመሰግናለሁ። መልካም ጊዜ